መንግሥቶ ይክፍለ መዓቱ መንግሥቶ ይክፍለ በጸሎታ ለወላዲቱ ቅድስት ማርያም በጸሎታ ለወላዲቱ ቅድስት ማርያም ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በበዛ ቸርነቱ በብዙ ይቅርባይነቱ ድህነትን የሰጠን የሁላችን መድኃኒት ክርስቶስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ እግዚአብሔርን ተስፋ የምታደርጉ እግዚአብሔር አምላክ የሆነላችሁ እግዚአብሔርን አምላካችን አምላኬ ብላችሁ የምትጸልዩ የእግዚአብሔር ልጆች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? አሜን። ቅዱስ እግዚአብሔር አምላካችን በሀብቱ በረድኤቱ በብዙ ምሕረቱ ሁሉንም ሰጥቶ የሚንከባከበን የምንጠይቀውን ሁሉ የሚመልስልን ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። አምላክን የወለደችልን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከወደቅንበት የመነሳታችን ምክንያት ከክርስቶስ ከራቅንበት የመታረቂያችን ምክንያት እሷ ናትና ስሟ የተመሰገነ ይሁንልን። አባቶቻችን ቅዱሳን ምድራውያን ሰማያውያን መላእክት ቅዱስ መስቀሉን ጨምሮ ሁላቸውም የከበሩ ይሁኑልን። ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። የሚመጣውን ዓለምና አዲስ የምንጀምረውን ሕይወት እንዲሁም ደግሞ የሙታንን መነሳት ተስፋ እናደርጋለን ይላሉ። እንዲህ ያሉት አባቶቻችን ሊቃውንት ምስጢር የተገለጠላቸው መንፈስ ቅዱስ ያደረባቸው የእግዚአብሔርን አምላክነቱን አውቀው ራሳቸውን ለእግዚአብሔር ያስገዙ ቅዱሳን ሊቃውንት ናቸው። በረከታቸው ይድረሰን። በዚህ ሳምንት እንግዲህ ነገረ ምጽአቱን እያሰብን ክርስቶስ ሊመጣ እኛ ደግሞ ልንቀበለው እየተዘጋጀን ያለንበት ወቅት ነው። ትምህርቱ ሁሉ በዚህ ሳምንት የሚሰጠው ትምህርት የውስጡ የማህሌቱ ዜማ ቅዳሴው እንዲሁም
ትምህርተ ወንጌሉ ነገረ ክርስቶስን ነገረ ምጽአቱን የሚሰብክ ነው። ክርስቶስ ይመጣል፣ እኛ ለመቀበል እንዘጋጃለን ማለት ነው። እንግዲህ እግዚአብሔር አምላካችን ከዓለሙ ተለይቶ የማያውቅ ነው። እንደምናውቀው ዓለሙ የተፈጠረው በሱ ነው። የተፈጠረው ለኛ ነው። የፈጠረው እሱ ነው። የፈጠረልን ለኛ ነው። ከዓለም እግዚአብሔር ምንም አይነት ጉዳይ የለውም። ግን እኛ አለን። ጉዳይ የለውም ስንል ክርስቶስ ከዓለም የሚጠቀመው እንደ ገበሬ አርሶ ምርቱን፣ እንደ ነጋዴ ነግዶ ትርፉን፣ ወይም እንደ ማንኛውም ሰራተኛ ክርስቶስ ከዚህ ዓለም ሰርቶ የሚቀበለው ደሞዝ የሚያገኘው ትርፍ ነገር የለም። ነገር ግን ከሁሉም የበለጠ አንድ ጉዳይ አለው። እሱ ምንድነው? ሰው እኛ፣ እኔ፣ እናንተ ማለት ነው። ጉዳዮቹ እኛ ነን። ለኛ ሲባል ዓለሙ ተፈጠረ። ዓለሙ ከተፈጠረ በኋላ እኛ ተፈጠርን። ክርስቶስ አምላካችን ወደዚህ ዓለም 2 ጊዜ መጣ። 2 ቀጠሮ ይዞ በ2 ቀጠሮ ወደዚህ ዓለም መጥቷል። ለየት ያለ ቀጠሮ ነው። እንግዲህ በመጀመሪያው ቀጠሮ ክርስቶስ መጣ። መጥቶ ስራውን ሰርቶ ተመልሷል። ክርስቶስ ከሰማየ ሰማያት ወርዶ በዚህ ዓለም የቀጠሮ ጊዜያትን አሳልፎ ስራውን ሰርቶ ተመልሷል። በሁለተኛው ቀጠሮ ይመጣል። ሲመጣ ግን እንደዚህ ቀደሙ ክርስቶስ የሚመጣበት ዓላማ የተለየ ነው። ባለፈው የመጣው እኛን ለማዳን እንደኛ ሰው ለመሆን እኛን አምላክ ለማድረግ ነው። ከሰማየ ሰማያት ወርዶ ምን አከናውኖ ተመለሰ ስንል ሰው በገነት አምላክ ለመሆን ፈልጎ ነበረ። ያን አምላክነቱን የፈለገውን አምላክነት ሰጥቶት፣ ሁለተኛ ደግሞ እሱ ራሱ ሰው ሆኖ ማለት ነው። ስለዚህ እኛን አምላክ አድርጎን እሱ ሰው ሆኖ ከዚያም ደግሞ ሰው ሊቀበረው የሚገባውን መከራ ተቀብሎ እኛን አድኖን ክርስቶስ ተመልሷል ማለት ነው። ሲያርግም ሐዋርያት እያዩት ነው ያረገው። ይሄ ዝም ብሎ ታሪክ ወይም ደግሞ የሚፈበረክ ነገር ሳይሆን አባቶቻችን ሐዋርያት በዓይናቸው ያዩትን አስቀምጠውልናል ማለት ነው። ይሄ ነው የመጣበት። ሁለተኛ ሲመጣስ ምን ሊያደርግ ነው የሚመጣው ስንል ሁለተኛ የሚመጣው እንደባለፈው ሊወለድ ወይም ደግሞ ሌላ ጉዳይ ኑሮት አይደለም። ዓለሙን ሊጠቀልለው፣ ሰውን እሱ ወዳለበት ሊወስደው። ባለፈው መጥቶ ሳለ እሱ መጣ፣ ተመልሶ ሄደ ስራውን ሰርቶ። ክርስቶስ ሲያርግ ብቻውን ነው ያረገው። ማንንም አስከትሎ አልሄደም። 120 ቤተሰቦቹ እናቱን ጨምሮ ሌሎችም ጭምር በዓይናቸው ያዩት እንዘ ይባርኮሙ ተረሃቆሙ ነው ያለው ቅዱስ ያሬድ ነው። እየባረካቸው ቀስ በቀስ እያለ ራቃቸው። እንግዲህ ሰው ሲሸኙት ወይም ደግሞ ከሆነ ሰው ጋር ስትለያዩ በጣም የምትወዱት ጓደኛችሁ ወዳጃችሁ ከሆነ የሆነ በዓይን ከመታየት የሚከልል ነገር በመካከል እስከሚፈጠር ድረስ እሱም ዘወር እያለ እናንተን እያየ እናንተም ቁማችሁ እሱን እያያችሁ ነው የምትሸኛኙት። ልክ እንደዚህ ሁሉ ሐዋርያት ቁመው እያዩት ክርስቶስን እናቱም ወልዳ ያሳደገችው እናቱ ቅድስተ ቅዱሳን ድንግል ማርያም በግብጽ በረሃ በጀርባዋ ተሸክመው የተንከራተተችው ንጽሕተ ንጹሐን የእኛን ዕዳ ሁሉ የተሸከመችልን ተስፋችን የምንላት እሷ ቁማ በቀራንዮ ሲሰቀል ባለቀሰችበት ዓይኗ ዛሬ ደግሞ ልጇ በደመና ሲያርግ እያየች አርጓል ማለት ነው። ይሄ የባለፈው ምጽአቱ ነው። የአሁኑ ምጽአቱ ግን እንደዚህ አይደለም። የአሁኑ ምጽአቱ ነገረ ምጽአቱን ባለፈው ትምህርታችን እንዳየነው የአሁኑ ምጽአቱ ከመጣ በኋላ የሚያደርገው ክርስቶስ ምንድነው ሲባል እሱ ሲመጣ ሙታን ይነሳሉ። ሙታን ይነሳሉ፣ እንነሳለን። የምንነሳው ደግሞ እገሌ ገሌ አይደለም፣ ሁሉም ነው የሚነሳው። ሰው ሆኖ የተፈጠረ አዳም አባቱ የሆነለት፣ ሔዋን እናቱ የሆነችለት፣ በዚህ ዓለም የክርስቶስን መልክ ይዞ የኖረ ሁሉ ሃይማኖት ይኑረውም አይኑረውም፣ ቤተ ክርስቲያንን ይወቃትም አይወቃትም፣ ጾም ይጹም አይጹም፣ ጸሎት ይጸልይ አይጸልይ፣ ይህ አይደለም ጉዳዩ። አካላችን በራሱ የክርስቶስ ገንዘብ ስለሆነ የክርስቶስ ገንዘብ ደግሞ በከንቱ ወድቆ ስለማይኖር፣ ሌላው ቀርቶ አንድ ነገር ልንገራችሁ ምእመናን፣ እግዚአብሔርን ለምነነው የማያደርግልን ነገር የለም።
እግዚአብሔርን ጠይቀነው የማይጠይቅልን የማይመለስልን ጥያቄ የለም። እግዚአብሔርን ጠይቀነው ሳይመለስ የቀረ ጥያቄ የለም። አንድ ነገር ልንገራችሁ፣ እግዚአብሔርን ብንለምነው የማያደርግልን ብንጠይቀው የማይመልስልን ጥያቄ አንድ አለ። እሱ ምን መሰላችሁ? እግዚአብሔርን እባክህን ኃጢአቴ ብዙ ነው፣ ኋላ ሙቼ ገሃነም ከምወርድ በመቃብር አስቀረኝ፣ ፈርሼ በስብሼ ልቅር ብለን ብንለምነው አያደርገውም። ክርስቶስ አይደረግም። ቅዱስ ኤጲፋኖስ የተባለ ታላቅ የቤተ ክርስቲያን ሊቅ ተናግሯል። ማንኛውም ሰው ትንሣኤን ቢጠላውም ቢወደውም ይነሳል፣ ሳይወደውም ጭምር ማለት ነው። ስለዚህ መነሳት የግድ ነው። እንነሳለን። ከእግዚአብሔር ፊት ለመቆም እንነሳለን። እግዚአብሔር የሚመጣው ከሙታን ሊያነሳን ነው። ከሙታን ካነሳን በኋላስ የሚያርገው ብቻውን አይደለም፣ እኛም አብረን ክርስቶስን እንዲህ ብሏል እኮ እምከመ ተለአልኩ እምድር እስህብ ኩሎ ሀቤየ ብሏል። ከምድር ከፍ ከፍ ስል ሁሉንም እስባለሁ። አሁን ክርስቶስ ምን ልበላችሁ ማግኔት ማለት ነው። ማግኔት ከመሬት የወደቀ ማግኔት ሲነሳ በአካባቢው ያለውን ብረታ ብረት ከሆነ ይዞ ነው የሚነሳው። ክርስቶስ ከሰማየ ሰማያት ወደ መሬት ሲወርድ ሁላችንንም ይዞ ያደርጋል ማለት ነው። ስለዚህ አሁን የሙታንን ትንሣኤ ተስፋ አድርገን ነው የምንጾመው፣ የምንጸልየው፣ ስጋው ደግሞ የምንቀበለው፣ በአጠቃላይ መልካም ስራ የምንሰራው ከሞት በኋላ የምንጀምረው አዲስ የህይወት ቀጠሮ ስላለ እሱ ደግሞ ትንሣኤ ከአምስቱ ምስጢራት አንዱ ምስጢረ ትንሣኤ ስለሆነ ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የክርስቶስን የመንጫ ጊዜ ስናስብ መፍራት የለብንም። መፍራት ሳይሆን መደሰት አለብን። ሐዋርያትንም ብሏቸዋል። ሐዋርያት በመጨረሻው ዘመን ክርስቶስ ሊያርግ ሲል ሲሰናበታቸው በዚህ ዓለም የተላከበትን ከሰማይ የወረደበትን ዓላማውን ጨርሶ ሲሰናበታቸው በአይቴ ንረክብ ዘከማከ እንዳንተ አይነት ንጉሥ ከየት እናገኛለን? ስንራብ ህብስት የሚያበረክት፣ ሲጠማን ውሃ ሆኖ የሚጠጣ፣ ሲያመን የሚፈውስ እንዲህ አይነት ንጉሥ እንዳንተ የት ይገኛል ብለው ክርስቶስን ሲለምኑት ምን አላቸው? እውነት የምትወዱኝ ከሆነ እኔ አባታችሁ እንደመሆኔ እናንተም ልጆች እንደመሆናችሁ በእኔ ማድረግ ደስ መሰኘት አለባችሁ። ለምን? በእኔ መንገድ እናንተም ነገ ስለምትመጡበት ብሎ ለሐዋርያት አጽናንቷቸዋል ክርስቶስ። ስለዚህ እግዚአብሔር አምላካችንን ተከትለነው እናድርጋለን። አሁን በግብር እንምሰለው። አሁን በግብር ከመሰልነው ኋላ በግር እንከተለዋለን ማለት ነው። እና የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ይህን ትምህርት የምትሰሙ፣ ይህን ትምህርት ስል የኔን ትምህርት ብቻ ሳይሆን ማንኛውንም የቤተ ክርስቲያንን ድምፅ የሊቃውንትን ድምፅ የምትሰሙ ሁሉ ተስፋ አድርጉ። ተስፋው ደግሞ የማይጨበጥ ሳይሆን የሚጨበጥ የታመነ ነው እና ክርስቶስ አምላካችን ሁላችንንም በመንግስቱ ያስበን፣ በአጸደ መንግስተ ሰማያት ከመላእክት ጋር ያገናኘን፣ ስላስተማረን ስለመከረን እግዚአብሔር ይመስገን። ይቆየን።